መገኛው በማዕከላዊ ኢትዮጵያ ክልል ስልጤ ዞን ወራቤ ከተማ ነው። ወራቤ ዩኒቨርሲቲ ከአዲስ አበባ 172 ኪሎ ሜትር ርቀት ላይ የሚገኘው ወራቤ ዩኒቨርሲቲ 137 ሄክታር መሬት ላይ ተንጣሎ ይገኛል። በ2007 ዓ.ም በቀድሞው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ የመሰረት ድንጋይ የተቀመጠለት ወራቤ ዩኒቨርሲቲ በጥር 2010 የማስተማር ስራውን ጀመረ። ዛሬ ላይ በመጀመሪያና ሁለተኛ ዲግሪ ፕሮግራሞች በርካታ ተማሪዎችን እያስተማረ ይገኛል። እነዚህ ተማሪዎች በ14 የትምህርት ክፍል ተደልድሎ ሲማሩ የነበረው ከዛ በኋላ 14 የነበረው የትምህርት ክፍል ወደ 29 ከፍ አለ። አሁን ደግሞ ወደ 51 አካባቢ ይደርሳል። በቅርብ የሚጸድቃለ። የተማሪዎች ቁጥር እየጨመረ ነው የመጣው በየአመቱ። የመምህራን ቁጥር በየአመቱ እየጨመረ ነው የመጣው። እንደምታውቁት ከቅርብ ጊዜ ወዲህ ትምህርት ሚኒስቴር ባወጣቸው ህጎች ተማሪዎች ከመመረቃቸው ቀደም ብሎ ኤግዚት ኤግዛምን እንዲፈተኑ ምቹ ሁኔታ እንዲፈጠር መመሪያዎችን አስተላልፎልናል። በዛ መሰረት ወራቤ ዩኒቨርሲቲ በሶስት ተከታታይ ጊዜ ጥሩ ውጤት በማስመዝገብ እያዘጋጀ ይገኛል ማለት ነው። ተማሪዎችን በአጠቃላይ ከአምናዎች ጨምሮ ከ8000 በላይ የሚጠጉ ተማሪዎችን አስመርቀናል። አንደርግራጁዌት ፕሮግራም ብቻ ሳይሆን ደግሞ ፖስት ግራጁዌት ፕሮግራምም አለ። በዛም ያስመረቅናቸው ባቾች አሉ። ወራቤ ዩኒቨርሲቲ ጥራት ያላቸው የምርምር ስራዎች እንዲሰሩ በምሁራኑ ከወረቀት ነጻ የምርምር ስራዎች የሚሰሩባቸውን ሶፍትዌሮች አበልጽጓል። ከምርምር አንጻር ከባለፉት ጊዜያት ጀምሮ ትምህርት ሚኒስቴር በዩኒቨርሲቲዎች ውስጥ የሚሰሩ የምርምር ስራዎች ቲማቲክ እንዲሆኑ አቅጣጫ ተቀምጧል። በዛ መሰረት ባለፈው አመት የወራቤ ዩኒቨርሲቲ የምርምር ቲማቲክ ኤሪያዎችን ሪቫይዝ በማድረግ አሻሽለናል ማለት ነው። በዛ የቲሜቲክ ኤሪያ መሰረት ደግሞ ኮል አውጥተን የፒጂ ተማሪዎች ፖስት ግራጁዌት ተማሪዎች የዛ አካል እንዲሆኑም ትምህርት ሚኒስቴር የሚፈልግበት አቅጣጫ ላይ ስለነበረ የማስተርስ ተማሪዎች በጀት ወይም ደግሞ ግራንት አግኝተው እንዲመረቁ ቴሲሳቸውን እንዲሰሩ እድል የፈጠርንበት ሁኔታ አለ። ከዛ በተጨማሪ ደግሞ ፓተንት ራይቶችንም የምርምር ውጤቶች ተሰርተው በሸልፍ ላይ የሚቀመጡ ብቻ ሳይሆን ማህበረሰቡን የሚጠቅሙ መሆን አለባቸው። ዩኒቨርሲቲውን ደግሞ እይታን የሚጨምር መሆን አለበት። ከዚህ አንጻር ባለፈው አመት ብቻ 4 ፓተንት ራይቶችን ከኢትዮጵያ አእምሯዊ ንብረት ባለስልጣን አግኝተናል ማለት ነው። ለምሳሌ ሪምስ ሪሰርች ኢንፎርሜሽን ማኔጅመንት ሲስተም በእኛው መምህራን በእኛው በጀት ተደግፎ የሰሩት ነው። የሪምስ ከሌሎቹ ሪምሶች ለየት የሚያደርገው ከጅምሩ እስከ መጨረሻው ድረስ ከወረቀት ንክኪ ነፃ የሆነ ሲስተም ነው። ይህ ሲስተም ደግሞ በሀገር ብቻ ሳይሆን ከሀገር ውጭ ባሉ ተቋማት እውቅና የተሰጠው ከሀገር በተጨማሪ ማለት ነው እና ውጤት ያገኘንበት ነው። ይህንን ሲስተም ደግሞ ብዙ ዩኒቨርሲቲዎች በግዢ መልክም እየጠየቁን ስለሆነ ፓተንት ራይትም ኦልሬዲ እዚህ አካባቢ ላይ ስለወሰድን በቀጣይ የበለጠ የተሻሻለ እንዲሆን አድርገን ለሽያጭም የምናቀርብ ይሆናል ማለት ነው። ወራቤ ዩኒቨርሲቲ በተለያዩ ዘርፎች የማህበረሰብ አገልግሎት ስራዎችን እየሰራ ይገኛል። የጦራ ማህበረሰብ ፋርማሲ እንደ አብነት ይነሳል። እኔ ከጅማ ዩኒቨርሲቲ ነው የመጣው። ጅማ ዩኒቨርሲቲ ደግሞ ያር እንደ ኮሚኒቲ የሚል ሞቶ አለው። እዛ ኮሚኒቲ ላይ ብዙም ሰርቻለሁ። ስለዚህ በጣም የምወደው እንደ ተቋም መደረግ ያለበት ነገር ስለሆነ ያን ነገር ወደዚህ እንዲመጣ የራሴን አስተዋጽኦ አድርጌያለሁ። በዚህ መሰረት በርካታ ስራዎችን ሰርተናል። ኮሚኒቲ ላይ ለምሳሌ ማህበረሰብ ፋርማሲ ይህን ስናደርግ ዝም ብለን የከፈትነው ቦታው ያስፈልገዋል ብለን ስላመንን የከፈትነው በመድኃኒት እጦት ምክንያት ሰዎች እየሞቱ ስለሆነ እነሱ መታደግ ስላለብን ፋርማሲውን ከፍተናል። ስንከፍት እንደ ማንኛውም ፋርማሲ ሳይሆን ማህበረሰቡ አፎርድ በሚያደርግ መልኩ ነው መድኃኒት እያቀረብን ያለ ነው። ይሄ ማህበረሰብ ፋርማሲ ማህበረሰቡን ከማገልገል ወይም ደግሞ ከመጥቀም ባሻገር ደግሞ ለዩኒቨርሲቲው በትንሹም ቢሆን ገቢ ጄኔሬት የሚሆን ወይም ደግሞ የሚያደርግ ሆኖ አግኝተነዋል ማለት ነው። ደካማ የሆኑ አርሶ አደሮች አሉ። እነሱን የሰብል አጨዳ ስራዎች አጠቃላይ የግቢ ማህበረሰብ በየአመቱ የሚያከናውናቸው ስራዎች ነው። ሌላኛው በጣም የተቸገሩ ተማሪዎች አሉ፣ ልጆች አሉ፣ ቤተሰቦች አሉ። ልጆቻቸውን የትምህርት ቁሳቁስ መደገፍ ያቃታቸው እነሱም በየአመቱ ሁሌ መስከረም ላይ መደገፍ ስራዎችን ሰርተናል። ሌላው በትምህርት ዘርፍ ደግሞ እጅግ በጣም በርካታ ስራዎችን እንሰራለን። የመጀመሪያውና በጣም ትልቅ ውጤት እያስገኘ ነው ብለን የምንወስደው ቲቶሪያል ነው። ባለፉት 2 አመታት ከ20 ማዕከላት በላይ ወደ 42 ትምህርት ቤቶችን በየሳምንቱ እየሄደን ቲቶሪያል እየሰጠን የ12ኛ ክፍል ውጤት
ኢቭን እንደ አገር እየጨመረ መምጣቱን የሚያመላክቱ መረጃዎች አሉ። ይህ አንዱ የሆነበት ምክንያት ደግሞ ወራቤ ዩኒቨርሲቲ በካችመንት ኤሪያው በተለይም በስልጤ ዞን፣ በአላባ ዞን እና በማረቆ ልዩ ወረዳ ይህንን ቱቶሪያል በስፋት እየሰጠ በመሆኑ እንደ አገርም ያለው ውጤት እንደ ክልልም ደግሞ ያለው ውጤት እየተሻሻለ መምጣቱን የሚያሳይ ስለሆነ ይሄንን አጠራክነን ወደፊትም የምንቀጥልበት ይሆናል ማለት ነው። በዲጂታላይዜሽን ዙሪያ ወራቤ ዩኒቨርሲቲ ስልጤ ልማት ማህበርን እና አላባ ልማት ማህበርን ዌብሳይት ዴቨሎፕ በማድረግ እና በማስረከብ የነሱን ስራ የሚያሳልጥ ሆኖ እንዲያገለግል ይሄንን ስራ ሰርተናል። ከዚህ በተጨማሪ ለማዕከላዊ ኢትዮጵያ ክልል ምክር ቤትም ዌብሳይት አሁን እየሰራን እንገኛለን። ይህም እየተጠናቀቀ ይገኛል። በቅርቡ ሃንዶቨር እናደርጋለን ማለት ነው። ከዚህ በተጨማሪ ደግሞ በግብርናውም ዘርፍ የወተት ላሞችን ዝርያ በማሻሻል የፍየል ዝርያ የማሻሻል ፕሮጀክት አለን ሚቶ አካባቢ ላይ። ሚቶ ላይ ብቻ ሳይሆን በዋናው ግቢም የደቡብ አፍሪካ ዝርያ ያለውን የቦርጎት አምጥተን እያዳቀለን እንገኛለን። F1 ወይም ፈርስት ጄኔሬሽን የሚባሉ ብዙ ግልገሎችንም አግኝተናል። የስጋ ክምችታቸው ምርታቸው የተሻለ ነው ተብሎ ስለሚታመን የማህበረሰቡንም ጥያቄ ከዚህ በፊት ኮንሶ ላይ የሚገኝ ወይጦ ፍየል የሚባል የፍየል ዝርያ እዚህ አካባቢ አምጥቶ ገበሬው ይጠቀም እንደነበረና ያ ስራ ደግሞ ውጤታማ እንዳላደረጋቸው ከዞኑ ሪፖርት በመምጣቱ እኛ የተሻሉ ዝርያዎችን ከደቡብ አፍሪካ ዝርያ ያለውን አይነት ፍየል አምጥተን እዚሁ ግቢ እያዳቀልን እንገኛለን። ሚቶ ወረዳም በ3 ቀበሌያት ላይ የሎካል ጎት የተሻለ ዝርያ ያለውን ደግሞ እያዳቀልን እዛው ማህበረሰቡ እየተጠቀመ ገቢውን ከፍ እያደረገ የሚገኝበትን ሁኔታ መፍጠር ችለናል ማለት ነው። በውስን ህንፃዎች ስራ የጀመረው ወራቤ ዩኒቨርሲቲ በርካታ ህንፃዎችንና የመሰረተ ልማት ስራዎችን እየሰራ ነው። በ2011 ወደዚህ ከመጣው ጊዜ ጀምሮ ስመጣ የነበሩት ህንፃዎች በጣም የሚቆጠሩ ነበሩ። አሁን ከ6 ዓመት በኋላ በርካታ ህንፃዎች አሉ። ህንፃ ስል ዝም ብሎ ህንፃ ሳይሆን ለአንድ ዩኒቨርሲቲ የሚያስፈልጉ ህንፃዎች ለማለት ነው። ከነዚህም ውስጥ ለምሳሌ የመምህራን መኖሪያ ቤት ያስፈልጋል። የመምህራን መኖሪያ ቤት ግንባታ ሰርተን እየጨረስን ነው። ከዚህ የሚወጡ ብዙ ፈሳሽ ቆሻሻዎች አሉ። እነሱ መታከም አለባቸው። ማህበረሰቡን ከዚያ ነገር ፕሮቴክት ማድረግ ስላለብን ትሪትመንት ፕላንት በመስራት ላይ እንገኛለን። ሌሎችም የግንባታ ዘርፎች አሉን። ትልልቅ የግንባታዎች የአይሲቲ ህንፃ፣ የአስተዳደር ህንፃ ሁሉንም ስታፍ አንድ ላይ የሚይዝ ኦዲቶሪየም፣ ዳታ ሴንተር ትልልቅ ፕሮጀክቶች አሉ። ዶርሚተሪ፣ የክላስሩም መማሪያ ክፍሎች እነዚህ ያሉ ያው ሁሉም አክቲቭ ሆነው እየተሰሩ ያሉ ፕሮጀክቶች ናቸው። ሜን ጌት አልነበረውም። ዝም ብሎ ተራ የሆነ ጌት ነበር። ሜን ጌትና ከዛ ጋር ተያያዥነት ያለው መንገድ 1.5 ኪሎ ሜትር መንገድ ትልቅ ድልድይ ያለው እሱን እየሰራ እንገኛለን። እንደዚሁም ደግሞ መለስተኛ የአስተዳደር ህንፃ ተገንብቷል። ላብራቶሪ እነዚህ ተጠናቀው ያው ወደ ርክክብ እየገባን ነው ያለ ነው። በዚህ አመት ስራ የምናስጀምራቸው የግንባታ ዘርፎች ናቸው። ወራቤ ዩኒቨርሲቲ ውስጥ አብዛኞቹ ሴቶች ልጆቻቸውን ተሸክመው ነው ስራ የሚሰሩት። ይሄ ደግሞ ለስራቸውም ለልጆቻቸው ምቾት ስለማይፈጥር ልጆቻቸውን የሚያቆዩበት ቦታ የዴኬር ሰርተናል። በአጠቃላይ በግንባታው ዘርፍ ላይ ፕሮግረሱ ጥሩ ነው ብለን ነው እኛ የምናስበው። ያው አዲስ ግንባታ አጋጣሚ ሆኖ ያው እየተፈቀደ አይደለም። በበጀት ምክንያት መጀመር አልቻልንም። ትልልቅ እቅዶች አሉን። ያው ሲፈቀድልን ወደፊት የምናስኬዳቸው ሆኖ ግን አሁን ያሉት ግንባታዎች አክቲቭ ሆነው እየተሰሩ ነው ያሉትና ቅድም ከጠቀስኳቸው በተጨማሪ ዳታ ሴንተር ዘንድሮ አጠናቀን የምንረከበው ቀጣይ አመት ጀምሮ ያው ዲጂታላይዜሽን ስራዎቻችንን የምናሳልጥበት ይሆናል ማለት ነው። ዩኒቨርሲቲውን ለግቢው ማህበረሰብና ለተገልጋዮቹ ምቹና ሳቢ እንዲሆን በውስጥ አቅም የመዝናኛ ስፍራ ተገንብቶ ምቹ የስራ አካባቢ ተፈጥሯል። አዲስ አበባ ስንሄድ የምናያቸው በርካታ ነገሮች ነበሩ። የወራቤ ዩኒቨርሲቲ ማኔጅመንት ቲምና አጠቃላይ ማህበረሰቡ ደግሞ ለውጥ ማየት ይፈልጋል። እኛ አይተን ስንመጣ ይህን ነገር የተወሰነ ቦታ ማድረግ አለብን ብለን ወሰንን። ያን ስናደርግ ግን እንደ ካፒታል ፕሮጀክት ስለሆነ በዛ በኩል ማድረጉ አስቸጋሪ ስለሚሆን የማቴሪያል ግዥ በመፈጸም ብቻ ውስጥ ባለ አቅም ባለሙያዎች በብዛት አሉ ግቢ ውስጥና እነሱን በመጠቀም ነው ፊት ለፊት ያየውን የኮሪደር ልማት የሰራ ነው። ይህንን አስፍተን የተማሪዎች መዝናኛ ቦታዎች ስታፎቻችን ወጥተው ሪፍሬሽ የሚያደርጉባቸው ቦታዎች ሪክሬሽናል የሆኑ አካባቢዎችን ለመፍጠር ያው እየሰራን ያለንበት ሁኔታ ነው ያለው።
የጀመርነውን እናስቀጥለዋለን ብለን ነው የምናስበውና አሁን እዚህ ፊት ለፊታችን የምናየው በጣም ሳቢ የሆነው አካባቢ በተቋማችን ግቢ ውበት የስራ ክፍል የተሰራ ስራ ነው ማለት ነው። ግቢ ውስጥ ያሉ የምህንድስና ስራዎች ለምሳሌ የብረታ ብረት ስራዎችን፣ የእንጨት ስራዎችን ውጭ ማሰራት ካቆምን በጣም ቆይተናል። እኛ ወርክሾፕ አለ። እነሱ ወርክሾፖች ናቸው እየሰሩ ያሉት። ለምሳሌ በር ሲሰበር፣ መስኮት ፍርግርግ ሲያስፈልገው፣ አልጋ ሲሰበር መሰበሩ ብቻ ሳይሆን ደግሞ አዲስም እየሰሩ ያሉበት ሁኔታ ስላለ የወራቤ ዩኒቨርሲቲ የውስጥ አቅሙን አሟጦ ከሚጠቀማቸው ዩኒቨርሲቲዎች መካከል አንዱ ነው ብዬ መውሰድ ይችላሉ። የወራቤ ዩኒቨርሲቲ አመራሮች፣ መምህራንና የአስተዳደር ሰራተኞች ተማሪዎችን እንደ ወላጅ ከመቀበል ጀምሮ አስፈላጊውን አገልግሎት እንዲያገኙ ተግተው በመስራት ላይ ናቸው። ወራቤ ዩኒቨርሲቲ ተማሪዎችን ሲቀበል በልዩ ሁኔታ ነበር የሚቀበለው። ኮሚቴ አደራጅተን እንኳን ደህና መጣችሁ የሚሉት የሀገር ሽማግሌዎችን አዘጋጅተን የከተማ መስተዳደር ባለበት ቤተሰቦቻቸው ተረጋግተው ምንም እንዳያስቡ አድርገን እየላክን ነው ተማሪዎችን ስንቀበል የነበረው። አሁን ያቀጥሏል። መቀጠል ብቻ ሳይሆን ከዘንድሮ ጀምሮ የወራቤ ዩኒቨርሲቲ ተማሪዎችን ከወራቤ ከተማ ማህበረሰብ ጋር የቤተሰብ ትስስር ፕሮግራም ጀምረናል። የወራቤ ማህበረሰብ አንዳንድ ተማሪዎችን እንደ ወላጅ እንዲወስዱ እንደ ወላጅ አድርገው እንዲቀበሏቸው የማድረግ ስራዎችን ሰርተናል። ይሄን ለማድረግ ያው ከግቢ ነው የጀመርነው። ግቢ መምህራኖች ፈቃደኛ ሆነው ተማሪዎችን የመውሰድ ስራ እየተሰራ ይገኛል። እሱን ከጨረስን በኋላ ወደ ውጭ ወጥተን ተማሪ ሲቸገር ሩቅ ያለው ቤተሰቡ ጋር ሳይሆን እዚህ ወራቤ ያለ ቤተሰቡ ጋር ችግሮች የሚፈታበት በደስታም ባዘን የሚገናኝበት መንገድ የመፍጠር ስራ ይሰራ ነው። ከተማሪዎች ጋር በተለያዩ አደረጃጀቶች በቅርበት መሰራቱ ዩኒቨርሲቲውን ለተሻለ ውጤት አብቅቶታል። ካፌ አካባቢ አሁን ምግብ ጋር ስንሄድ ከዚህ በፊት የነበረውም ነገር አለ። ዘንድሮ ደግሞ የተለየ መሻሻል አለ። አሁን ከዚህ በፊት ከነበረው ዘንድሮ ዋን ካርድ ሲስተም ነው እና ዲጂታል ሆኗል። በጣም የዘመነበት ሁኔታ ነው ያለው እና ከዛ ውጪ ካፌ አካባቢ የሆነች ነገር አጥሮን የሆነ ነገር እንኳን ብንጠይቅ ጥያቄ እንደመቀበል ሳይሆን እንደ ጠያቂና እንደ መላሽ ሳይሆን በቃ ይሆናል አይደል ከውስጥ ተሰምቶት ሰው የሆነ ጥያቄ ሰምቶ ደንግጦ የሚመልስ አይነት ነገር እንደዛ አይነት ነገር ነው እና የምታየው በጣም የሚገርም ነው። እና ዶርሞች አካባቢም ስንሄድ እያንዳንዱ ቦታ ላይ የእያንዳንዱን ተማሪ ጥያቄ ሊመልስ በቃ የተዘጋጀ ሰው አለ፣ በጣም ንቁ ሰው አለ። በዛ ልክ ነው እና ጥያቄያችን የሚመለሰው ቅድም እንዳልኩ ነው። በቃ እንደ ተማሪ ሳይሆን እንደ ቤት ነው የምንኖረው እዚህ ስንኖር ማለት ነው። የአገልግሎት አሰጣጡን ለማዘመን እየተሰራ ባለው ስራ ለተማሪዎች የዋን ካርድ ሲስተም እንዲሁም የሰው ሀብት ስራውን ዲጂታል ለማድረግ ስራዎች ተሰርተዋል። የዋን ካርድ ሲስተም በአይሲቲ ስታፎች ዴቨሎፕ ተደርጎ ምግብ ቤት ላይ ተማሪዎቻችን እየተጠቀሙበት ነው ያለው። ይሄ በራሱ ያው ወደ ዲጂታል ለመሄድ ከጀመርናቸው ስራዎች ውስጥ አንዱ ነውና የተሻለ ውጤትም እያገኘንበት ነው። ለተቋሙ የሚጠቅመው አንደኛ ዲጂታል መሆኑ ዴይሊ የተማሪዎቻችን የምግብ የሚጠቀሙ ተማሪዎቻችን ዳታ ምን ያክል ነው የሚለውን ይዘን እቅዶቻችንን እየፈተሽን እንድንሄድ ያስችለናል። ከዛ ባሻገር ደግሞ ይሄ ዋን ካርድ ሲስተም እያሰፋ ነው ስንሄድ የዳታ ሴንተሩ ሲጠናቀቅልን ክሊኒክ፣ ካፍቴሪያ ሙሉ ግቢውን ተማሪዎች በዚህ ካርድ የሚንቀሳቀሱበት ሁኔታ ነው ያለውና ይሄ የፎርጀሪ ፕሪንቲንግን ይከላከላል። ለምሳሌ 2-3 አይዲ ካርድ የመያዝ 2-3 ሚል ካርድ የመያዝ ተደጋጋሚ የሚያጋጥሙን ችግሮች ናቸውና እኚህ መሀል ላይ የሚገቡት ነገሮች ምን ያክል ተማሪ ዛሬ ምሳ ተጠቀመ፣ ስለዚህ ለእራት ምን ያክል ነው ፕላን ማድረግ ያለብን፣ በጀት ላይ ኢምፕሊኬሽን ስላለው ማለት ነው። ይዘን ፕላን ለማድረግ መሀል ላይ የሚያስቸግሩን ነገሮች ነበሩና በዚህ ሲስተም ውስጥ መግባቱ እንደዚህ አይነት ድግግሞሽና ትክክል ያልሆኑ አሰራሮችን እያስቀረልን የሚሄድ ጥሩ ስራ ነው ብለን ነው የምናስበው። ያው ከኤችአር ጋር ተያይዞ የሰው ሀብት አስተዳደር ስርዓቱን ለማዘመን የሰው ሀብት አስተዳደር ሲስተም ኤችአር ማኔጅመንት ሲስተም በውስጥ ስታፍ እየተዘጋጀ ያለ አለ። እሱ ሲጠናቀቅ ሙሉ በሙሉ የሰው ሀብት አስተዳደራችንን ዲጂታል በሆነ መልኩ እንሰራለን ብለን ነው የያዝነው። ኦልሞስት እያለቀ ነው ያለው። በዚህ አመት ወደ ተግባር የምንገባበት ነው ማለት ነው። ከዚህ ጋር ተያይዞ የአሻራ ሲስተምንም አብረን አያይዘን ነው እየሰራን ያለ ነው። ስለዚህ እሱ አካባቢ ላይ የዘመነ የሰው ሀብት አስተዳደር ስርዓትን ለመከተል እቅዶችን አቅደን እየሰራን እንገኛለን ማለት ነው። የዩኒቨርሲቲውን ማህበረሰብ የኑሮ ውድነት ጫና ለመቀነስ በተለያየ መልኩ ድጎማ እየተደረገ ይገኛል። የግቢውን ኮሚኒቲ የኑሮ ጫና ለመቀነስ በርካታ እንቅስቃሴዎች አሉ። ለምሳሌ የወተት እናመርታለን። ያመረትነው ወተት በጣም በርካሽ ዋጋ ለማህበረሰቡ እንሸጣለን። ለምሳሌ ውጪ 100 ብር ነው፣ እኛ ጋር 60 ብር አካባቢ ነው የምንሸጠው። ሰራተኛው እዚህ እስከ 11 ተኩል እዚህ ነው አምሽቶ የሚሄደው።
በቅርቡ በስራ አካባቢው ላይ ምርቱን ይዞ በቀላሉ ወደ ቤቱ ይዞ እንዲገባ ያስችለዋል። ከዋጋም አንጻር ስናየው ደግሞ ማርኬቱ ላይ ካለው ፕራይስ እጅግ ቅናሽ በሚባል ወይም ደግሞ ሰፊ ቅናሽ አለው በሚባል መልኩ የተለያዩ አቅርቦቶችን እያቀረበ ይገኛል። ይህ ደግሞ ሰራተኛው ላይ መነሳሳትን ይፈጥራል ማለት ነው። ከውጭ ካለው የገበያ ግብይት አንጻር ዋጋ ቅናሽ ሆኖ ለመምህራን እየቀረበበት ሁኔታ ነው ያለው። ያው እንቁላል ዋጋንም ብናይ ከውጭ ካለው የ3 ብር እና የ4 ብር ቅናሽ ዋጋ ተደርጎ ነው ውስጥ ላይ ለመምህራን ድጎማ ይሆናል ተብሎ እየተሸጠ ያለበት ሁኔታ ነው ያለው። የፈለገ ሰው መጥቶ በዚህኛው ዋጋ ተጠቃሚ የሆነ ያለበት ሁኔታ ነው ያለው። ሽንኩርትም ሆነ ጥቅል ጎመን ከውጭ ከሚሸጠው ዋጋ በቅናሽ በሆነ ዋጋ ነው እዚህ ስናገኝ የነበረው። ይህንንም ሰው በቃኝ በሚል ደረጃ ነው እያገኘ ነበረው። በተለይም አሁን የጥቅል ጎመን በደንብ አድርጎ የግቢውን ፍላጎት አርክቶ እየሄደ ያለበት ሁኔታ በገቢ ማመንጫም በኩል ያለው ስራዎች ጥሩ ናቸው። በደንብ ተጠናክሮ መቀጠል አለባቸው የሚል ነገር አለ። እንቁላል ውጭ 23 ብር ነው፣ እዚህ ደግሞ 15 ብር ነው። ውጭ አትክልት ጥቅል ጎመን እዚህ 15 ነው፣ ውጭ ደግሞ 30 40 ብር ነው ምንገዛው። ስለዚህ በጣም ተመጣጣኝ ነው። ቢቀጥል የተሻለ አቅርቦት ቢኖር ወተትም ውጭ ላይ 100 ብር ነው፣ እዚህ ደግሞ 60 ብር ነው። በዛ ላይ ደግሞ ወተቱ በጣም ወፍራምና ያው አንደኛ የምንለው ተሻምተን ምንገዛው በጣም ጥሩ ነው። ይሄ ነገር ከዋጋ ጋር ሲነጻጸር ልዩነቶች አሉት። ከልዩነቶቹም በላይ በዋናነት ገቢውን ሰዎቹ ሰርቶ ማግኘትን ይቻላል የሚለውን የግቢው ማህበረሰብ አስፍቶ ቢሰራ አንደኛ ለግቢው ጥቅም ነው፣ ሁለተኛ ደግሞ ለማህበረሰቡ ለግቢው ተገልጋዮች እርካታን ይሰጣል ማለት ነው። ይሄ ነገር ማለት ነው አንድ ገቢ ማስፋፋት ነው፣ ገቢን መጨመር ነው። ሁለተኛ ደግሞ የተገልጋይ እርጋታን ምንም በስራው ሰርቶ እዚች ጋር ጎመኑን፣ ወተቱን፣ ዳቦውን ይዞ ለልጆቹ ምንም ሳይንከራተት ከስራ ቦታ ወደዛ ቦታ ይመላለሳል ማለት ነው። እንደ ተቋማችን የተለያዩ አገልግሎቶች አሉ። የዶሮ እርባታ አለን። የጓሮ አትክልቶችን እናመርታለን። ለዩኒቨርሲቲው ማህበረሰብ በተመጣጣኝ ዋጋ እናቀርባለን። ኢንተርፕራይዝ ለማደራጀት ፕሮሰስ ጀምረናል። ወርክሾፖች አሉን። ዳቦ ቅድም የጠቀስኩት ለተማሪዎች የምናቀርበው ዳቦ አድማሱን በማስፋት በተመጣጣኝ ዋጋ ተቋም ውስጥም ለሽያጭ እያቀረብን ያለ ነው። የዩኒቨርሲቲውን ማህበረሰብ በኑሮ አሁን ካለው የዋጋ የኑሮ ውድነትም ጋር ተያይዞ የድጎማ ሲስተም ነው ብለን ነው የምናስበው። ሁለተኛው ወደፊት ዩኒቨርሲቲያችን ኦቶኖመስ ሆኖ ለመሄድ እቅዶችን አቅዶ እየሰራ ነው ያለው። ከዚህ ጋር ተያይዞ በገቢ ራሱን መቻል አለበት። የገቢ አማራጮቻችንንም የማስፋት ሂደትን ተከትለን ነው የምንሄደው ማለት ነው። አሁን ደግሞ ይህን አስፍተን ገሪበር በወሰነው መሬት ላይ የተለያዩ የግብርና ስራዎችን ስራ ቆይተናል። ሳይንሳዊ በሆነ መንገድ ምርምርን አፕላይ አድርገን ማለት ነው። ስለዚህ የሺያ አሲድ ማምረት ጀምረናል። በጣም ኤክስፖርት የሚደረግ ምርት ነው። ሌላ ቦታ በሄክታር 4 ኩንታል ነው የሚያገኙት። የእኛ ተመራማሪዎች የራሳቸውን እውቀት ተጠቅመው በሄክታር 7 ኩንታል አግኝተው በቅርቡ ወደ 45-46 ኩንታል የሚጠጋ ሺያ አሲድ አምርተናል። ኦቾሎኒ ተመርቶ አይታወቅም ነበር። እዚህ አካባቢ ኦቾሎኒ አምርተናል እና ሌሎችም እንደዚሁ። ይሄ ለማህበረሰቡ ጠቃሚ ነው። አንደኛ የውጭ ምንዛሪ ማስገኘቱም ትልቅ ነገር ስለሆነ ማለት ነው። ዩኒቨርሲቲው ከተለያዩ የሀገር ውስጥና ዓለም አቀፍ ተቋማት ጋርም በመስራት ውጤታማ ስራዎችን እየሰራ ይገኛል። ወራቤ ዩኒቨርሲቲ እኔ ሳስቀምጠው ከእድሜው በላይ ወደኋላ ተመልሼ ያሉት ዩኒቨርሲቲዎች በ10 ዓመት ውስጥ በ12 ዓመት ውስጥ በ15 ዓመት የሰሩት ብንመለከት ልዩነት አለው ብዬ አስባለሁ። በኢንተርናሽናላይዜሽን አስፈላጊ ነው። አንድ ዩኒቨርሲቲ ዩኒቨርሳል እስከሆነ ድረስ ግሎባል የሆነ ኤንጌጅመንት ይኖረዋል። ስለዚህ ወራቤ ዩኒቨርሲቲም ይህን ማድረግ አለብን ብሎ ከደቡብ ኮሪያ ከሚገኝ አንድ ዩኒቨርሲቲ ጋር ስትሮንግ የሆነ ሊንክ አለ። ሊንኩ በጋራ ዲፓርትመንት እስከ መክፈት ማለት ነው። ስለዚህ ፎረስትሪ ዲፓርትመንት ቅድም ያልኩትን ከይንግናም ዩኒቨርሲቲ ጋር በጋራ በመሆን የተከፈተ የትምህርት ፕሮግራም ነው። ይቀጥላል። አሁን በቅርብ የምንከፍታቸው ዲፓርትመንቶች ቴክኖሎጂ ከነሱ ጋር በጋራ በመሆን ትልቅ ፕሮጀክት ሰሚት እናደርጋለን። ትልቅ ፕሮጀክት ብዙ ብር የሚያስገኝልን ማለት ነው። ስለዚህ ጥሩ የሆነ ሊንክ አለን። እሱ ብቻ አይደለም፣ የዩኒቨርሲቲው ስታፍ ኤክስቼንጅ እንዲኖር ያንግነም ዩኒቨርሲቲ ድረስ ስታፎቻችን ሄደው እንዲጎበኙ እድሎችን ፈጥረዋል። ከያንግነም ዩኒቨርሲቲም ወደዚህ ተማሪዎች መጥተው ስቱደንት ኤክስቼንጅ እንዲኖር የረዳ ሜሞራንደም ኦፍ አንደርስታንዲንግ ነው። የእኛም ተማሪዎች ደግሞ ወደ ያንግነም ዩኒቨርሲቲ ኮሪያ ሄደው ልምድ ልውውጥ አከናውነናል ማለት ነው። ይሄ ትልቅ አቺቭመንት ነው ብለን
መጥቀስ እንችላለን። ሌሎችም በጅምር ያሉ አሉ። እንደ የእንግና ዩኒቨርሲቲ ጠንካራ ያልሆነ ግን በጅምር ያሉ ምናልባት ከሆነ ጊዜ በኋላ ጠንካራ ብሎ እንደ የእንግና አይነት ውጤት ያስገኙልናል ብለን የምናስባቸው ኢንተርናሽናል ሊንኮች አሉ። ኢንተርናሽናል ተማሪዎች አሉ። ኢንተርናሽናል እንዲሁ ዝም ብለን በኤምኦኤ የተፈራን ፓርትነሮች አሉ። አንዳንድ ሰፖርት የሚያደርጉ ለምሳሌ ኖርዌይ አካባቢ ያሉ ዩኒቨርሲቲዎች አሉ። ስለዚህ ጥሩ ነው፣ ግን አሁንም በቂ ነው ማለት አይደለም። ተጠናክሮ መቀጠል አለበት ብዬ አስባለሁ። ሌላው ከዚሁ ከማዕከላዊ ኢትዮጵያ ክልል ውስጥ ከሚገኝ የማዕድን ኤጀንሲ ጋር ሜሞራንደም ኦፍ አንደርስታንዲንግ በመፈራረም ከ1.5 ሚሊዮን ብር በላይ ተቋሙ ገቢ እንዲያገኝና የምርምር ስራን አብረን እንድንሰራ ተፈራርመን ያንንም ውጤታማ በሆነ መልኩ ዴሊቨር አድርገን ጥናቱን ፋይናሊ ለቢሮ ያስረከብንበት ሁኔታ በጣም ኖተብልና ውጤታማ ነው ብለን ማንሳት የሚቻል እድል ተፈጥሯል ማለት ነው። ከተለያዩ ሆስፒታልና ጤና ተቋማትም ጋር እንደዚሁ ሜሞራንደም ኦፍ አንደርስታንዲንግ አለን። እነሱ ጋር ያለውን ስታፍ ወደዚህ መጥቶ አፕግሬድ እያደረገ እንዲማር እድል እንፈጥርላቸዋለን። የእኛ ተማሪዎች ደግሞ በነፃ ሄደው በተለይም የኮሌጅ ኦፍ ሄልዝ ኤንድ ሜዲካል ሳይንስ ተማሪዎች ፕራክቲሳቸውን እዛው በጤና ተቋማትና በሆስፒታሎች እየሄዱ በነፃ የሚሰሩበትን እድል ፈጥሮልናል ማለት እችላለሁ። ከቋንቋ ጋር በተገናኘ ጥሩ ስራዎችን ጀምረናል። አማርኛ ቋንቋ አለ፣ ስልጥኛ ቋንቋ ጀምረናል። አንዳንድ የትምህርት ፕሮግራሞች ውስጥ ደግሞ በፖርሽን ደረጃ በቻፕተር ደረጃ የገቡ ሀገር በቀል እውቀቶች አሉ። እነሱ ማስፋት ይፈልጋል። ዝም ብሎ ማስፋት ብቻ ደግሞ ሳይሆን ፖቴንሻል አይተን ለምሳሌ ከየንገናም ዩኒቨርሲቲ ጋር ጀመርነው። ለምሳሌ ፎረስትሪ ዲፓርትመንት ያ ፎረስትሪ ዲፓርትመንት ኮሪያን ካሳደገው አንዱ ዘርፍ ስለሆነ እኛ እዛ ሂደን አይተን መተን ወደዚህ ማምጣት አለብን ብለን የጀመርነው ስራ ነው። እንደዚህ አይነት በርካታ ስራዎች አሉ ከአቅም ጋር በተገናኘ ማለት ነውና አማርኛና ስልጥኛ ጀምረናል። ይሄን አስፍተን መቀጠል አለብን። ይሄን ደግሞ ስንጀምር አገር በቀል እውቀትን ለአካባቢ ብቻ ሳይሆን ከውጭ ለመጡ ለምሳሌ ኢንተርናሽናል ተማሪዎች አሉ። እነሱም ይህን ቋንቋ እንዲያውቁ የማድረግ ስራዎችን እየሰራ እንገኛለን ማለት ነው። የዩኒቨርሲቲው ማህበረሰብ አባላት ዩኒቨርሲቲውን ለማስተዋወቅ ያገኙትን አጋጣሚ ከመጠቀም ወደ ኋላ አይሉም። በአውሮፓውያኑ የዘመን ቀመር በ2022 የኳታር የዓለም ዋንጫ ለዚህ ማሳያ ነው። ዓለም ዋንጫ ላይ ወራቤ ዩኒቨርሲቲ አጋጣሚውን እንጠቀም ነበር። መድረኩን አገኘ። መድረኩን ስናገኝ ዝም ብል እንደው ኳሱን አይቶ መምጣት ብቻ ትርጉም የለው። ስለዚህ ለምን እግረ መንገዳችን አናስተዋውቅም ብለን አለምዲን ከሚባል ልጅ ጋር ተናግረን ነው ያን ያደረግነው። ያን ስናደርግ እንግዲህ እኔ እስከሚገባኝ ድረስ በዛ በሰራው ስራ ጆን ቴሪ፣ እነ ሮቤርቶ ካርሎስ፣ ቤቤቶ ሂድሮ፣ እነ ሴዛር የኢንተር ሚላን በረኛ ነበር። እነዚህ ሁሉ ወራቤ ዩኒቨርሲቲ ያውቁታል። ምክንያቱም እንትኑ እስከርቡ ቤታቸው አለ ብዬ ስለማስብ ማለት ነው። ስለዚህ ባገኘነው አጋጣሚ ወራቤ ዩኒቨርሲቲን አስተዋውቀን ከፍ እናደርገዋለን ብዬ አስባለሁ። በኢትዮጵያ ዘመን አቆጣጠር በ2022 ኢትዮጵያ ውስጥ ከሚገኙ 5 ቀዳሚና ተመራጭ ዩኒቨርሲቲዎች አንዱ ሆኖ ማየትን ራዕይ አድርጎ የሰነቀው ወራቤ ዩኒቨርሲቲ በ2017 ዓ.ም በመውጫ ፈተና 90% እንዲሁም በቁልፍ የውጤት አመልካቾች 97% አስመዝግቧል። የመጀመሪያ እንደመሆኑ መጠን ወራቤ ዩኒቨርሲቲ ደግሞ በጣም ስትሪክት የሆነ ዩኒቨርሲቲ ነው። በመጀመሪያ ላይ ወደ 63% ተማሪዎች ነበር ያለፉት። ይሄ በቂ አይደለም ብለን በርካታ ስራዎችን ሰራን። በቀጣዩ ዓመት 84% ገባን። አሁንም መሻሻል አለበት ይበቃ አይደለም ብለን ብዙ ስራዎችን ሰራን። ከዛ በአለፈው አመት ደግሞ 90% ተማሪዎችን አሳለፍን። እንደ ሀገር ይመስለኛል አቨሬጁ 52-57% አካባቢ ይመስለኛል። ስለዚህ ጥሩ ነው ብዬ መናገር እችላለሁ። ተማሪዎቻችን ያስተማርናቸው ተማሪዎች ሀገር አቀፍ ፈተና ተፈትነው 90% ማሳለፍ ማለት ያለውን የትምህርት ጥራት እየሰጠን ያለው እውቀት ትክክለኛ እውቀት ለተማሪዎቻችን መሆኑን በግልጽ የሚያሳይ ነው ብዬ መውሰድ እችላለሁ። ይሄ ደግሞ ተጠናክሮ መቀጠል አለበት። አሁን 90 ነን። አሁን ዘንድሮ ደግሞ ከዛ በላይ ማምጣት አለብን ብለን እየሰራ ነው የምንገኘው። ይህንን ውጤት ለማግኘት ሁሉም የሚመለከተው አካላት ባለድርሻ አካላት ርብርብ ሲያደርጉ ነበር። በዚህ ኦፊስ ደረጃ ዳይሬክሽኖች ይቀመጣሉ። እነዛን ዳይሬክሽኖች ደግሞ ወስደው ዲኖች በየኮሌጁ ስራዎችን ይሰራሉ። ከዲኖች በተጨማሪ ደግሞ ዲፓርትመንት ሄዶች ይህንን ስራ ሲያሳልጡ የነበረ በመሆኑ የጋራ ትብብር በመኖሩ ነው ይህንን ውጤት ልናሳካ ቻልነው ማለት እችላለሁ። ይህ ውጤት ሊመዘገብ የቻለው የዩኒቨርሲቲው ማህበረሰብ ተቋሙን በባለቤትነት ስሜት እያገለገለ ስለሆነና ቅንጅታዊ አሰራርን ስለሚከተል ነው። እንደ ተቋምም ያሉ ለውጦችን ለማስቀጠል ቅንጅታዊ አሰራር በተለይ ከበላይ አመራሩ ከቶፕ ማኔጅመንት ጀምሮ እስከ ታች ድረስ ያለው ስራ አስፈጻሚ፣ ዳይሬክተር፣ ቡድን መሪ ተቀናጅቶ ስራዎችን እየተናበበ የሚሄድበት ሂደት ያመጣው ነው ብዬ ነው ማስበው። ያው እኛ ተቋም ላይ የዚህ ስራ ክፍል ስራ የሚባል ስራ የለም። ስራዎችን በጋራ የመስራት
ለአንዱ ስራ አንደኛው በሚያስፈልግበት ሰዓት ያለምንም ጠያቂ ያለምንም ቢሮክራሲ ተቀላቅሎ የሚሰራበት የከሌ ስራ ክፍል ነው የከሌ ዘርፍ ነው የሚባል ነገር አለመኖሩ ያመጣው ለውጥ ነው ብለን ነው የምናስበውና ቅንጅታዊ አሰራሩ በጣም ጠንካራ ነው። ወራቤ ዩኒቨርሲቲ እንደው ኤግዚት ኤግዛም አለ እንጂ እንደው ነገሮችን በተን አድርገን ስንመለከተው በሁሉም አቅጣጫ ውጤታማ ነበር። ኬፒአይ 97% አካባቢ ነበር። ሌሎችም እንደዚሁ። የሆነበት ምክንያት የቅንጅት ስራ ስላለ ነው፣ የመስማማት ስራ ስላለ ነው፣ የአንድነት መንፈስ ስላለ ነው። ተቋሙ የኔ ብሎ የማሰብ ውጤት ነው ብዬ ነው ማሰብ። ተማሪው በዚህ ይንቀሳቀሳል፣ አስተዳደር ሰራተኛው በዛ ይሟሟታል፣ መምህራኖቹ የራሳቸውን አስተዋጽኦ ያበረክታሉ፣ ማኔጅመንቱ ሁሉንም አካል ሰፖርት ለማድረግ በአንድ ላይ እየሰራ እንገኛለን። የዛ ውጤት ነው ብዬ ነው ማሰብ። መሳሳብ ያለበት ግቢ አይደለም፣ አንዳንዱ ሰፖርት የሚያደርግበት ግቢ ነውና ለውጤቱ ይሄ ነው ትልቁን ድርሻ የሚወስደው ብዬ ወስዳለሁ። በቀጣይ ወራቤ ዩኒቨርሲቲ የደርሶ ማየት ይፈልጋሉ። የዩኒቨርሲቲው ሞቶ ኖሌጅ ፎር ኤክሰለንስ ነው። ይህንን ኤክሰለንስ ለማረጋገጥ ብዙ ጥረት ይጠይቃል። ከብዙ ባለድርሻ አካላት ጋር አብሮ መስራትን ይጠይቃል። ስለሆነም የኛ ኃላፊነት ተቋሙ ኤክሴል እስከሚያደርግ በኢትዮጵያ ውስጥ ከሚገኙ ኮምፕሬሄንሲቭ ዩኒቨርሲቲዎች ውስጥ ቀዳሚ ሆኖ እንዲገኝ የበኩላችንን ድርሻ መወጣት፣ ከኛ ጋር አብሮ የሚሰሩ ተቋማትንም ሆነ ግለሰቦችንን ስታፎችንን ይዘን ወደፊት በትክክለኛው ዳይሬክሽን መምራት ስንችል ተቋሙ ወደ አስቀመጠው ራዕይ ይጓዛል ብዬ አስባለሁ። ይህን ስናደርግ በመማር ማስተማር፣ በምርምር፣ በማህበረሰብ አገልግሎት አጠቃላይ ከማህበረሰቡ ጋር ተቀናጅቶ በመስራት የተሻለ ስራ ሰርቶ አካባቢውን፣ ማህበረሰቡን ብሎም ሀገሩን ሰርቭ ማድረግ የሚችል ተቋም መፍጠር ነው። እኔ 2011 ላይ ስመጣ የሐዋሳ ዩኒቨርሲቲ ተማሪ ወራቤ ዩኒቨርሲቲ አውቀው ነበር። በጆሮ የሰማሁት ቁጭቱ ስከቶኝ ነበር። እሱ እንዴት ሐዋሳ ዩኒቨርሲቲ ያለ ተማሪ ወራቤ ዩኒቨርሲቲ እንዴት አያውቅም? ከዛ በኋላ ከማናጅመንቶች ጋር አወራን። ይሄን መቀየር አለብን። አገር ውስጥ ችግር የለም፣ ማንም ቦታ ይታወቃል። ከዛም አልፎ አሁን ያልኳቸው የእንገና ዩኒቨርሲቲ፣ ቻይና ውስጥ ያሉት አንዳንድ ካምፓኒዎች፣ ሳንግፎር ለምሳሌ ካምፓኒ ወራቤ ዩኒቨርሲቲ ይታወቃል። ይህም ማስፋት አለብን። ኢንተርናሽናሊ በጣም ቪዚብል መሆን አለብን። ኖሮ ያለ አንድ ሰው ወራቤ ዩኒቨርሲቲ እንዲያውቅ ማድረግ መቻል አለብን። ወራቤ ዩኒቨርሲቲ ምንድን ነው ሲባል ወራቤ ዩኒቨርሲቲ እኮ ይሄን እየሰራ ያለ ዩኒቨርሲቲ ነው ብለን መናገር መቻል አለብን። ጀምረን አለ እሱ ለምሳሌ ናሽናሊ ፓተንቶች አሉ፣ 5 ፓተንት አለ። ይሄ ለውቅና አንዱ መሳሪያ ነው ብዬ ነው ማስበው። ለምሳሌ ሪምስ ወራቤ ዩኒቨርሲቲ ስራ አሁን ሺያሲድ ብራንድ ልናደርግ ነው። ብራንድ በምናደርገው ኤክስፖርት እናደርጋለን። ኤክስፖርት ስናደርግ የወራቤ ዩኒቨርሲቲ ምርት መሆኑ ይታወቃል። ራሳችን ያስተዋወቅን እንሄዳለን ማለት ነው። ስለዚህ ወራቤ ዩኒቨርሲቲ የሚጠብቀው ዓለም ላይ ካሉ ኤቭሪ ኮርነር ላይ ሰዎች እንዲያውቁት ቪዚብል እንዲሆን ነው ፈልገው። ወራቤ ዩኒቨርሲቲ ለሀገራችን ሕዝብ ኑሮ መሻሻልና እድገት አስተዋጽኦ የሚያደርጉ በእውቀት በክህሎትና በስነ ምግባር የታነጹ ባለሙያዎችን ማፍራት፣ ችግር ፈቺ ጥናትና ምርምሮችን መስራትና ተደራሽ ማድረግ እንዲሁም ፋይዳ ያለውና ዘርፈ ብዙ የማህበረሰብ አገልግሎት የመስጠት ተልዕኮውን አጠናክሮ ይቀጥላል። ሰላም።